ለውዝ በጣም ወሳኝ ነው። በተለይ እኔ አሁን ተመጣጣኝ ምግብ ያስፈልጋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የሞኒቲ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም በተሰማራችሁበት የስራ ዘርፍ በሙሉ ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ ደግሞ ይሄን እንደዚህ የሚያምር ሲያዩትም የሚያምር የተለያየ ግብአት ያለው ሄልዚ የሆኑ ምግቦች ያሉበት በጣም ጠቃሚ የሆነ ነገር ለልጆቻችን ለራሳችን መጪውን ክረምት ነው ያለንበትም ክረምት እንደመሆኑ መጠን ምጥን ያስፈልገናል። ማለትም አጃ ማታ ቢያንስ አንድ ብርጭቆ መጠጣት አለብን እና እሱን አዘገጃጀት ነው ይዤላችሁ የመጣሁት። እኔ ምን ግብአት እንደምጨምር አንድ ባንድ አሳያችኋለሁ። እናንተ ደግሞ ከዚህ ውስጥ የጎደላችሁን ነገር ጨምራችሁ እንድታዘጋጁ፣ እኔ ደግሞ የጎደለኝን ነገር ካለ ኮመንት ላይ አስቀምጡልኝ። እና ውዶቼ በመጀመሪያ አጃ ወሳኝ ነገር ነው። በጣም ሄልዚ ነው። በጣም ጥቅም ያለው ነገር ነው። ለልጆቻችን ለራሳችን ለብዙ ነገር ጥቅም አለውኝ። የአጃ ነው። አምሸዋለሁ በእንጀራ ምጣድ እንጀራ ጋግሬ ስጨርስ አምሸዋለሁኝ። አሁን 5 ኪሎ አጃ ነው። 5 ኪሎ አጃ ነው ታምሶ ተዘጋጅቶ የተቀመጠ ማለት ነው። ከዛን እዚህ ጋር ተልባ በጣም ፋት ኦሜጋ 3 ነው። ምናልባት ብዙ ዘርፈ ጥቅም አለው ታውቃላችሁ። ባቄላ ለልጆች በጣም ወሳኝ ነው። ባቄላ ነው የታመሰ ነው። ያ ምሽ ያዘጋጀሁትን ነው። አሁን እዚህ ጋር ከዛን ስንዴ ጨምራለሁ። በቆሎ ይቅርታ አድርጉልኝና የተከካውን አጥቼ እዚህ ያለውበት ቦታ ላይ ያልተከካውን ነው የገዛሁት በቆሎ። ከዛን እዚህ ጋር ሱፍ፣ ከዛን እዚህ ጋር ምንድነው ስሙ ድፍን ምስር እንደዚህ አሳምረን ቆንጆ አድርገን ዱቤ ሽምብራ፣ ጥቁር ጤፍ እና ከዛን እዚህ ጋር ደግሞ ለውዝ በጣም ወሳኝ ነው። በተለይ እኔ አሁን ተመጣጣኝ ምግብ ያስፈልገዋል። ልጄ 1 አመት 2 አመት አልሞላውም። ይሄ ለ7 ቢያንስ ለ10 ኪሎ ይሆናል። ለ10 ኪሎ ግማሽ ነው የምጨምረው። ግማሽ እንደዚህ አምሽው ድርቅ ሲል እንዲቀጠኑን ከላው ላይ ብለን እንዲጽድት ካለልን በኋላ እንጨምራለን ማለት ነው። እዚህ ላይ እንደዚህ እንደባልቀዋለን እና ይሄን ጨምራለሁ። እኔ አሁን እዚህ ጋር ያልጨመርኩት መጨመር ያለብኝ ምን ነበረ ሱቅ ላይ አጥቼ ነው። አተር ጨምራለሁ። አኩሪ አተር ጨምራለሁ። እንደገናም ደግሞ ጥቁር ዘንጋዳ። በነገራችን ላይ ዘንጋዳ የተሰበረንም ይጠግናል ይባላል። ዘንጋዳ ጨምራለሁ እና እዚህ ጋር ስንት አይነት ነው? 1 2 3 4 5 6 7 8 9 ከዚህ ጋር 10 እዚህ ጋር ደግሞ ገብሱን እኔ ራሴ ነኝ የምቆላው። እንደዚህ በኪሎ ገዝቼ ራሴ ነኝ መቁላት የሚያስደስተኝ። ለምን በሉ ገበያ ላይ የምንገዛው በጣም የቆየ ሊሆን ይችላል። መጋዘን ውስጥ ቆይቶ ሊመጣ ሊሆን ይችላልና አጥሚቱን ጣዕሙን እንዳያበላሽብን ገብሱን ራሴ ገዝቼ ቤት ውስጥ ራሴ አምሼ ወፍጮ ቤት አስከክቼ አበጥሬ ነው እነኝን ግብአቶችን ይዤ እዛው እምቀያይጥና እምጨምረው ማለት ነው። ይሄ ገብስ ነው። ገብሱን እንደዚህ አስጥቸዋለሁኝ አምሼ በስርዓቱ አምሼ ቀስ ብዬ ውሃ እንዳያነሳ ፀሐይ መንጋት አለበት። ፀሐይ ላይ አድርጌዋለሁ። ይሄም ደግሞ ከጎን ያደረኩት ምንድነው በሶ ነው። በየበሶ አዘገጃጀት ያው ባንሰሙን ነገራችኋለሁ። በሱ ላይ ምን በጣም ቅመም ጨምራለሁኝ። ተልባ ጨምራለሁ፣ ለውዝ ጨምራለሁ፣ ቀረፋ ጨምራለሁ። ጣዕሙን በጣም ደስ ይላልና ይሄንን እቤታችን ገዝተን ብናዘጋጀው በጣም ለኛም ይጠቅመናል። ለልጆቻችን ምንም ሳንሳቀቅ እንመገባቸዋለን። ብዙ ጊዜ ቢቆይም አይበላሽብንም። ሁሉን ነገር ቤት ማዘጋጀት አለብን። እናቶች ይሆናችሁ በተለይ እንዳደክሙ እንደኔ ታታሪ ሰራተኛ ሆኑ እና ይሄን ይመስላል የዛሬው ግብአቴ። በደንብ እዩትና የጎደለ ነገር ካለ ደግሞ ይሄን ጨምሪ፣ ይሄ ለልጅ ጥሩ ነው ያስፈልጋቸዋል በሉኝ። እኔም ጨምርና አስተካክዬ አዘጋጅቼ ደግሞ በሁለተኛው የናንተ ኮመንት አብቤ በሁለተኛው ደግሞ ያስፈልገውን ግብአት ጨምሬ ቪዲዮ ሰርቼ እንደመለስ ትደግፉኛላችሁ። ስለምትከታተሉኝ ስለምትሰጡኝ ድጋፍና አስተያየት ከልብ አመሰግናለሁ። ባይ